ዲቪ ስትሞሉ ፎቶአችሁ 50% ሚና ይጫወታል። ዲቪ ለመሙላት የተነሳችሁ ፎቶ ባክግራውንዱ ቸኮሌት፣ ሬድ፣ ብሉ ከሆነ አይሆንም፣ ማስወገድ አለባችሁ። የምታስወግዱትም ቀጥታ ወደ ዌብሳይቱ ተሄዱና ወደ ጉግል ክሮም ሪሙቭ ባክግራውንድ የሚለውን ሰርች ታደርጋላችሁ። ሰርች ካደረጋችሁ በኋላ ከዛ ይመጣልናል ማለት ነው ዌብሳይቱ። ከሱንም ክሊክ እናደርገዋለን ማለት ነው። መጀመሪያ ያዘጋጀነው ፎቶ ባክግራውንዱ ዋይት፣ ብሉ፣ ቸኮሌት ከለር ሊሆን ይችላል። ከዛ እሱን ያዘጋጀነውን ፎቶ ቀጥታ ወደዛ ወደ ዌብሳይቱ አፕሎድ እናደርገዋለን ማለት ነው። አፕሎድ ካደረግነው በኋላ ይኸው መጀመሪያ ላይ የምታዩት ነው ከለሩ ማለት ነው። እዛ አፕሎድ ካደረግነው በኋላ ከለር እንመርጥለታለን። ባክግራውንድ የሚለውን ክሊክ አድርገን ምን አይነት ከለር እንደምንፈልግ ከለር የሚለውን ክሊክ እናደርጋለን። የምንፈልገው እኛ ዋይት ነው፣ ፒውር ዋይት ነው የምንፈልገው። እሱን ክሊክ እናደርገዋለን። ከዛ በእንደዚህ አይነት መልኩ ከኋላ ያለውን ባክግራውንድ ያምለምንም ጸጉራችን ጋር ክርክር ምንም ሳይኖር በፒውር በቃ ንጹህ በሆነ መልኩ እንደዚህ ፎቶአችንን ያወጣልናል ማለት ነው። ይሄን ያወጣልንም ፎቶ ዳውንሎድ ማድረግ አለብን ማለት ነው ፍሪ የሚለው ላይ። ከዛ ዳውንሎድ ካደረግነው በኋላ ተመልከቱት እንግዲህ ያወጣልን ፎቶ ይሄ ነው። መጀመሪያ የነበረው ፎቶ ደግሞ ይሄ ነው። ምን ያህል ልዩነት እንዳለው እንደዚህ ካወጣን በኋላ ቀጣይ ደግሞ ሄትዝና ዊድዙ ስንት በስንት መሆን አለበት፣ ኪሎባይቱ ስንት መሆን አለበት፣ ፒኤንጂ ነው ጂፒጂ ነው መሆን ያለበት የሚለውን እናያለን። እንደነዚህና አጠር ያሉ ጠቃሚ ቲፖች እንዲደርሳችሁ ይህንን ፔጅ ፎሎ አድርጉ።